ሰላም እንዴት አደራችሁ? ዛሬ አዲስ ብሎግ ጀምራለሁ። በዛሬው ቪዲዮ እንግዲህ ውሎዬን አሳያችኋለሁ ማለት ነው። ሰላም በድጋሜ ትንሽ ወክ ላረግ እየወጣሁ ነው በቁምጣ። ኒው ጀርዚ ነው ያለሁት። ቆይታዬን በሙሉ ታዩታላችሁ ቪዲዮውን። ከዚህ በኋላ የት እንደሄድኩኝ የተወሰኑ ቪዲዮዎችን አሳያችኋለሁ። ሙቀቱ በጣም ኃይለኛ ነው። ከትላንት እንደው ዛሬ ትንሽ ይሻላል፣ ግን በቃ በጣም ነው እንትን የሚያደርገው። ሂሚድ ነው በጣም። ቀጥታ በስሬ መኪና እያለፈ ነበረ እና ሰፈር ውስጥ ወክ እያደረኩ ነው። ያ እንደዛ ነው። እያላበኝ ነው ማለት እኔ ራሱ ግን መንቀሳቀስ ፈልጌ ነው የወጣሁት። የተወሰነ ስመለስ እንድታጠብ የተወሰነ ብታጠብ ወሬ ነው። ያችሁታ ሰፈሩ በጣም የሚያምረው። እኔ ጫካ ደስ ይለኛል፣ በጣም የሚያምረው። እዚህ ጋር ደግሞ የሆነ ቸርች አለ እና ቸርቹ በር ላይ ማሳየት የምፈልገው ለእናንተ የሆነ ነገር አለ። እሱን ለማሳየት ብዬ ነው ወደዚህ የመጣሁት። በደንብ ተከታተሉኝ። ቸርቹ ጋር ደርሰናል። እንግዲህ እንደምታዩት ይሄ ቸርቹ ነው ያልኳችሁ ቅድም። ቤተክርስቲያን ህንፃ ነው እንደምታዩት። እዛ ጋር መስቀል አለ እና ሴንት ጆርጅ ቸርች ኤጲስቆጶል ይላል። ነገር ግን እዚህ ሀገር አንዱ በጣም ከምታዩትና ከሚገርማችሁ ነገር ይሄንን ባንዲራ ቅድም ያሳዩአችሁን ይሄኛውንም ማየት በጣም የተለመዱ ነገሮች ናቸው። እንደምታውቁት ደግሞ ነገ ቸርች ስም አለ። እዚህ ጋር የምታዩት እነዚህ ባንዲራዎች ደግሞ ምንድነው የሚያመለክቱት? የታወቀ ነገር ነው። ይሄንን ካየን ያ እንግዲህ እንዳሳየዋችሁ ይሄውና ቸርቹ። እነዚህ ባንዲራዎች ደግሞ እዚህ ጋር እንደምታዩቸው ቸርቹ ፊት ለፊት ይውለበለባሉ ማለት ነው። ይሄ ሰፈር ነው እንደምታዩት። የተወሰነ ላወራላችሁ ፈልጋለሁኝ። ስለዚህ እንደዚህ አይነት ቤተክርስቲያኖች ወይ ደግሞ ቸርች ሶ ኮልድ ቸርች እዚህ ሀገር ማየት የተለመደ ነው።
ህንጻቸው ያምራል ከውጪ ስናየው፣ ነገር ግን በውስጡ ከመጽሐፍ ቅዱስ የተጣላ ከእግዚአብሔር ቃል እውነት ጋራ የሚጋጭ በጣም ብዙ መጥፎ ሀሳቦችን የሚያስተምሩበት የሚያራምዱበት ቦታዎች እየሆኑ ከመጡ ሰንበትበት ብሏል እንደምታውቁት። እና ቅድም ያያችሁት ባንዲራ ያው ሰንደቅ ዓላማ ነው የነሱ በሬንቦ ወይም ደግሞ ቀስተ ደመና ምልክት ማለት ነው የሚመስለው። የሚጠቀሙት የተመሳሳይ ጾታ ጋብቻ እንደገና ደግሞ የተመሳሳይ ጾታ ግንኙነትን በወንድም በሴትም እንደዚሁም ደግሞ ጾታ ማስቀየር እነዚህ ትራንስጀንደር የሚባሉትን ባይሴክሹዋል፣ ሌሎችም በጣም ተጨማሪ ሌሎች በዚህ ሴክሹዋል ጉዳይ ላይ ውስብስብ የሆኑ ምልከታዎችና እንትኖች አሉ፣ ሀሳቦች አሉ። ኤኒዌይ ያው የታወቁ ስለሆኑ ብዙ ስለዛ መናገር አልፈልግም። ነገር ግን የዚህ ሀገር ብዙ ቤተክርስቲያኖች ለሁለት የተከፈለ ሀሳብ ነው ያላቸው። በአብዛኛው ግን አሁን በዚህ ወቅት በተለይ ያለው እነሱን የመደገፍ ነው። በተለይ አዲሱ ትውልድ መጽሐፍ ቅዱስን እውነት በማጣመም ከቤተክርስቲያን እምቢ ብሎ ከእውነት ጋር አልስማማም ብሎ መውጣት አንድ ነገር ነው። ነገር ግን እውነቱን ቀይሮ ደግሞ እኔ የሚያስቁጥ እውነት ነው ብሎ ውሸትን እውነት ማድረግ ማለት ነው። በዛ መልኩ ነው የሚመሩት። ያለው ነገር ይሄን ነው የሚመስለው። በጣም ልብ የሚሰብር የሚያሳዝን ነገር ነው። ግን በአሜሪካ፣ በካናዳ፣ በተለይ በአውሮፓ በጣም እጅግ በጣም የተስፋፋ ብዙ ቤተክርስቲያኖች ደግሞ እየተዘጉ ያሉበት ወቅት ጊዜ እንደሆነ የታወቀ ነገር ነው ማለት ነው። ይሄም እዚህ ጋር የምታዩት ቤተክርስቲያን ነው። አሁን ፊልም እየተቀረጸበት ነው። እዚህ ጋር ሰሞኑን ያየሁት ፊልም እየቀረጹ ነው። በጣም ትልቅ ፕሮዳክሽን ነው፣ ግን ቤተክርስቲያን ውስጥ ነው። የቀብር ስነስርዓት ፕሮዳክሽን ነው እና እሱን ለመስራት እዚህ ጋር ቀረጻ ላይ ነው ያለሁት። ጠጋ ብዬ መቅረጽ አልፈልግም፣ ደክሞኛል። ግን እንዲሁ ልንገራችሁ፣ ይሄ ቤተክርስቲያን እንደ ቤተክርስቲያን አሁን ሰርቭ እያደረገ አይደለም የሚገኘው። በዚህ ሰዓት ተሸጧል ለጂም ቤት እና ጂም ነው እየሆነ ያለው። ምክንያቱም አባላቶች ስለሌሉት ሰዎቹ እንዳሉ እንትን ስለሆኑ ማለት ነው። በቃ ቤተክርስቲያን ስለማይሄዱ ኦልሬዲ እምነት የለሽነት በጣም ስለተስፋፋ እዚህ ሀገር አዳራሾች በሙሉ ባዶ ሆነዋል። የሚመጣ ስለሌለ ቸርቹ ያው እዚህ ሀገር ያው ሁሉ ነገር በእዳ ነው። ሞርጌጅ እየከፈላችሁ ነው የምትኖሩት። እዳቸውን መክፈል ስለማይችሉ ቸርቹን ለምን ሸጡት ማለት ነው? ለጂም እና ከነ መስቀሉ ላው ላይ እንደምታዩት መስቀሉ ላው ላይ አለ። ግን it's not serving as a church anymore። ውስጡ ብትገቡ ስፖርት መስሪያ ነው ማለት ነው። እና አሜሪካ ውስጡን ይሄን ይመስላል። ውስጡ ስትገቡ ብዙ እምነት የለሽ መሆን፣ በተለይ የክርስትናው ዓለም ብዙ እየተበላሸ ሚሽነሪ ወደዚህ መምጣት ያለበት ሁኔታ በጣም እንደተፈጠረ ማሳያ ነው ማለት ነው። ውስጡ ያምራል፣ አገሩ ያምራል፣ እንደምታዩት እንደዚህ ውብ ነው። ግን ጌታ ያው የለም። እርግጥ ነው አዳራሾቹ ውስጥ ነው ጌታ ያለው ለማለት አይደለም ይሄንን እያልኩ ያለሁት። ግን ውጪ የሚታየው ነገር ውስጥ ላይ የተበላሸው ነገር ማሳያ እንደሆነ ያው ግልጽ ነው። እሱን ለማለት ነው ማለት ነው። ኦልሞስት ወደ ቤት እየደረስኩ ነው። ትንሽ ነው የቀረኝ እና በሌላ ቪዲዮ እስከምንገናኝ ድረስ ያው ለዛሬ ቻውላችኋለሁ። አይ ሆፕ ቪዲዮዎችን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ሌሎችም ቪዲዮዎች ከዚህ በኋላ ይኖሩኛል። ቻናሌን ሰብስክራይብ አድርጉ። እንደዚህ አይነት ቪዲዮዎች በብዙ ይኖራሉ ከዚህ በኋላ ማለት ነው። ተባረኩ። አመሰግናለሁ። ወዳችኋለሁ። ቻው። ኦኬ እንዴት ናችሁ? እንደገና ዛሬ እንግዲህ የኒው ጀርዚ ቆይቴን የሰመረ ቆይቴን ጨርሼ ኦልሞስት ከ8 ቀን በላይ ነው የቆየሁት እዚህ
ተመልሼ እመጣለሁ ብዬ አስባለሁ ከጓደኛዬ ጋር። አቢ አይ እንዴት ናችሁ? እንግዲህ የነበረን ቆይታ በጣም ደስ ይል ነበረ። በጣም ብዙ ነገር ተምሬያለሁ። ብዙ ነገር ዲስከስ አድርገናል። ሀገር የሚገለብጥ፣ ሀገር የሚያቀና፣ ሀገር የሚያለማ የሚገለብጥ ቢለውን አውጥት የሚገለብጥ ምንም አላወራንም። ወደ ኤርፖርት እየሄድን ነው። ድሮፕ ላደርገው ነው እዛ እና ያ በቃ እንግዲህ ዛሬ ወደ ሂውስተን እመለሳለሁ። በመንገድ ላይ የሚገጥመኝ አዲስ ነገር ማየት የሚቻል ነገር ካለ ለማሳየት እሞክራለሁ። ሂውስተን ልመጣ እችላለሁ። ስለዚህ of course you should come እና ሰመሩ ሲወጣም ቢሆን ብቅ በል እንቀበላለን። አሁን ቴክሳስ ሙቀት ነው እና ኤኒዌይ በጣም ጥሩ ቆይታ ነበር የነበረኝ። ኒው ጀርሲ የመጀመሪያ አይደለም ስመጣ፣ እዚህ በፊት መጥቻለሁ። ግን በዚህ ቪዲዮ ተምራችኋል፣ ጥሩ ነገር አግኝታችሁበታል ብዬ ተስፋ አደርጋለሁ።